ክላስ ልሄድ ነው። አብረን እንሂድ። አውትፊት ይሄንን ይመስላል። በጣም ነው የወደድኩት። ሰላም፣ እንዴት አልክ? ደህና ነህ? አለን። ዛሬ ላብራቶሪ ስለሆነ የምንገባው ግላቬን ገዛሁ። የከሰዓት ክላስ ላይ እንዴት ናችሁ? ትወዳላችሁ ወይስ እንደኔ ናችሁ? በዚህ ቀን በጣም ሙቀት ነበርና በዛ ሙቀት ላይ ደግሞ ከባድ ሽታ ያላቸው ኬሚካሎች አሉ። እንግዲህ የሃይድሮክሎሪክ አሲድ ሽታን እንግዲህ የሚያውቀው ያውቀዋል እንዴት አፍንጫችንን እንደሚወጋ። ሪአክሽን ነው እዚህ ጋር አስተማሪው ገና እቃውን ሲከፍተው እንዴት አፍንጫዬን እንደወጋኝ ማስክ ራሱ አድርጌ ምንም አልጠበቀልኝም። አፍንጫዬን እንዴት እንደወጋኝ ልገልጽላችሁ አልችልም። እኔ እንግዲህ በባህሪ ሁሉ ጊዜ ቮለንቲር ከሚያደርጉ አስተማሪው ሲጠይቅ አንደኛ እጃቸውን ከሚያወጡ ከዛ ደግሞ ኤክስፐሪመንት ሲሰራ ሁሌም ፊት ለፊት ሆነው ከሚሰሩት ተማሪዎች መካከል ነኝ። እንግዲህ ይሄ ቲቸርስ ፔትነት ነው ወይም ማሽቃበጥ ነው ብዬ እኔ አላስበውም። ለመማር ያለኝ ጉጉት ነው። እዛ ቦታ ለመማር እስከሄድኩኝ ድረስ መማር ያለብኝን ተምሬ መምጣት አለብኝ ብዬ ነው ማስበው። አለዛ የራሴንም የቤተሰቦቼንም የዛ ቦታ የሚያስተምሩትን ተማሪዎች ጊዜ እየፈጀው ነው ማለት ነው። ስለዚህ ቮለንቲር ለማድረግ እጃችሁን ለማውጣት፣ ለመመለስ፣ ለመሳሳት ፈቃደኛ መሆን አለባችሁ ማለት ነው። በጣም ወዳችኋለሁ።